ከ700 ዓመት በፊት ኢየሱስ ክርስቶስ ወደ ምድር እንደሚመጣ ትንቢት ነበረ። የሚመጣው ኢየሱስ ክርስቶስ የዓለም አዳኝ እንደሆነ፣ መሲህ እንደሆነ፣ ታላቅ እንደሆነ፣ አዳኝ እንደሆነ ተተንብየዋል። ኢየሱስ ክርስቶስ የማንም ፍቃድ አይደለም። የሆኑ አካላቶች ራሳቸውን ፈቅደው የወለዱትም አይደለም። ከሴትና ከወንድ ፍቃድ የመጣም አይደለም። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የእግዚአብሔር ፍቃድ ሆኖ የመጣው የአምላክ የእግዚአብሔር ፍቃድ ሆኖ፣ ብዙ ሰዎች ግን አያውቁትም። አባት እንደሌለው ይናገሩት ነበር። ከአናጢዎች ቤተሰብ የመጣ እንደሆነ፣ ከተናቀ መንደር የመጣ ሰው እንደሆነ፣ ብዙ ክብር ከሌላቸው ቤተሰቦች የመጣ እንደሆነ፣ ከአይዛብ ቤተሰብ የመጣ እንደሆነ ወደ ገሊላ ሲያመለክቱት ነበረ። ኢየሱስን ወደ አይዛብ መንደር ሲያስገቡት ነበረ። ከአናጢዎች ቤተሰብ የመጣ እንደሆነ ይናገሩት ነበር። ማርያምና ዮሴፍ እጮኛሞች እንደነበሩ ይታወቃል። ማርያምና ዮሴፍ እጮኛሞች እንደነበሩ ይታወቃል። ኢየሱስ ክርስቶስ ግን በዮሴፍ እንዳልተወለደ ያውቃሉ። ኢየሱስ ክርስቶስ በማርያም ከሆዷ ያውቃሉ። ኢየሱስ ክርስቶስ ከማርያም ሆድ እንደወጣ ያውቃሉ። ከዮሴፍ እንዳይደለ ይረዳሉ። ነገር ግን ኢየሱስ ክርስቶስን ለማጠላሸት ሲሉ ከአናጢዎች ዘር የመጣ እያሉ ይናገራሉ። የንቀት ቃላቸው ግን የዳዊት ዘር ነው ይሉታል። ያኛ እውሩ ራሱ ኢየሱስ ክርስቶስ ሲያልፍ እያለፈ ነው ሲባል ጩኸቱን በቀጠለ ጊዜ የዳዊት ልጅ ወይ ማረኝ ብሎ የሚጮኸው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ስላል አዳሚ አጃጆጊዋ ካልከታን ቆቢቱ ማኑ ሆሶና አቢ መሬሮ ፋሮፋንቱ ላይክ አዳሚ ኢየሱስቲ አጃጀ መሮቱ